የሚገርማችሁ ልመጣ ሳምንት ሲቀረኝ ኦልሬዲ ብር ልክ ያለው በቃ ቤቱ ለእንትን ስለሚፈርስ ስላልታደሰም ቤቴ ለልማትም ስለሚፈልግ በቃ ኮንዶሚኒየም ተከራይ ምናምን እንደዚህ አድርግ ገንዘብ አንተ ጋር ያለው እንትን ማይል ከሆነ ብዬ ምናምን ብር ልክ ያለው ወደ 8,000 ብር ላኩኝ ምናምን አይ ቲንክ ወደ 90,000 ብር 70,000 ብር ብቻ እንደዚህ ላኩኝ። ጠላታችሁ ይጥፋ ጠፋ በቃ ጠፋ። ስደውል ስልክ አይነሳም፣ በማንም ላገኘው አልቻልኩም። ሰላም እንዴት ናችሁ? ውድ ሀገሬ ልጆች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ታችንን እንደሰማችኋት ነው። ግን እሷ ሶሻል ሚዲያ ላይም ታዋቂ ስለሆነች በዝልክ ጉዳይ ወጥቶ ተናገረች፣ ተነፈሰች። ሰው ራሱ አይዞሽ ምናምን ይላታል። አሁን ብዙ ሰው ኮሜንት ይጽፍላታል። አይ ነው ግን ብዙ ሰው ሚዲያ ላይ ያልወጡ ተመሳሳይ ችግር ውስጥ የገቡ ሰዎች በጣም እልፍ ናቸው። አንድም ነግራችሁ ነገር ግን ይሄ ነገር ለምን ይጠቅማል ካላችሁ ተመሳሳይ የሆነ ትዳር ኢትዮጵያ ውስጥ መስርታችሁ ወደ ስደት የመጣችሁ ሰዎች በጣም አብዛኛው ሰው እንደዛ አይነት ታሪክ ነው የሚገጥመው። በቃ አሁን እሷ የተሻለ ሕሊና አላት፣ ያኔ የነቃች ሰው ናት ተብሎ ይታሰባል። ግንዛቤ ይኖራታል ልክሄድ እንደሚችል ምናምን። ግን ባል እስከሆነ ጊዜ ድረስ ከምኑ ማምለጥ አትችልም። አንድም ነግራችሁ ነገር ልክ እንደዚህ በአካል ሄዳችሁ የሆነውን ነገር ካያችሁ በኋላ የምትወስኑት ውሳኔ ይሆናል እንጂ በርቀቱ ናችሁ የሚወራው ነገር ሁሉ ትክክል ነው ብሎ ለመቀበልም ትንሽ ከመተማመን አንጻር አደጋ ውስጥ ስለሚገባ አትቀበሉ። ዝሮ ግን እንደዚህ አይነት ነገር ሲመጣ አያደርግም አይሆንም ሳይሆን የእኔም እንዲህ ሊሆን ይችላል ከዛስ ምን ማድረግ አለብኝ ብላችሁ እንደዚህ አይነት ገጠመኝ ሲያጋጥማችሁ ከሌም እኮ እንደዚህ ሆናለች ኦኬ ኖርማል ነው በሚል አይምሯችሁ እንዲረጋጋና በእናንተ ብቻ የተጀመረ እንዳልሆነ ህይወት እንደሚቀጥል ምናምን ያስተምራል። እንደዚህ አይነት ሂስትሪ ስትሰሙ እንጂ ከቤት ከወጣችሁ ይጀምራል። በቃ ትዳራችሁ አደጋ ውስጥ የሚገባው ከቤት እግራችሁ ከወጣ ጊዜ ጀምሮ ነው። ብዙ ነገሮች ተበለሻሽተው ነው የምታገኙት። እንደምነግራችሁ ነገር ያፈለገ ነገር ጻድቅ ይሁን ያፈለገ ነገር በቤተክርስቲያን ተጋቡ በእንት ተጋቡ በቃ አስቸጋሪ ነው። ግን ደግሞ እንደዚህ እንዳይከሰት ተብሎ ወደ ስደት መንጣት ይቁም አይባል። የኢትዮጵያ ኢኮኖሚ እንደምታዩት አስቸጋሪ ነው። ኑሮ በራሱ ይፈትናል። ማጣት በጣም አስቸጋሪ ነገር ነው። ስለዚህ የአብዛኛው ሰው ትዳር እንደዚህ ነው። ምንም የተለየ ነገር አይደለም። አንድም ነግራችሁ ነገር እንደውም ቢወራ ከዚህ ባሰ ብዙ ነገር ይኖራል። ግን ሆድ ባዶ ይቀራል ይባላል እና ደግሞ ምንስ ሊተረፍ ምናልባት ለሰዎች አስተማሪ ነው ተብሎ ከታሰበ ወደፊት የምንሰማው ብዙ ነገር ሊኖር ይችላል። ግን እያንዳንዳችሁ በተለይ ስደት ላይ ያላችሁ ሰዎች ቢያንስ ለራሳችሁ በእጃችሁ ገንዘብ መያዝ አለባችሁ። 100% ገንዘብ በወር ወደ እነሱ ምናምን ከሆነ ያ በጣም ከባድ ሪስክ ነው የሚያስወስዳችሁ። እውነቴን ነው። ቢያንስ ገንዘባችሁን በአግባቡ መያዝ መቻል አለባችሁ። የሚደረጉ ነገሮች የሚሰራ ቤት ምናምን ካለ እሱን ደግሞ ምን ያህል ነው ወጪው በሚለው ተሳስባችሁ ለወጪው መላክ ከዛ ትርፉ ለእናንተ ልትሄዱ ምናምን አካባቢ ሲደርስ መሄጃችሁ ሲደርስ ደግሞ የሆነ ቁብ ጀምር ያለው እንደዚህ ነው ምናምን የሚል ሰበብ ፈጥራችሁ ገንዘባችሁን በራሳችሁ አጠራቅማችሁ ልትሄዱ ስትሉ ይዛችሁ ሄዱ። ከዛ ያው የእናንተው ነው የጋራ ነው። ሰውየው እንደተጠበቀ ሆኖ ከተገኘ ሴቷ ወይም ሚስቱ የትም አታደርሰውም። እዛው ልጆቿ ጋርና ባሏ ጋር ነው ኢንቨስት የምታደርገው። ስለዚህ ግን ብቻሽን በየወሩ ለሱ ተልኮ መጨረሻ ላይ እንደዛ አይነት ነገር ቢያጋጥም የታክሲ እንኳን የላትም ይችላል። ስለዚህ ያላት አማራጭ ማበድ ብቻ ነው። ብዙ ሰዎች ነቀሉ እንዲያሉ የሚባለው ከዛ አንጻር ነውና ራሳችሁን ጠብቁ። ለሚመጣው ነገር ሁሉ ዝግጁ ሁኑ ለማለት ነው። ሰምታችኋል።